ነብዩ መሐመድ አለይሂ ሰላቱ ወሰላም ከተከታዮቻቸው ጋር በአንድ ወቅት ሲጓዙ አንደኛው ተከታይ በግ ማረድ እችላለሁ አላቸው ይባላል። ሁለተኛው ተከታይ መግፈፍ እችላለሁ አላቸው። ሶስተኛው ተከታይ መጥበስ እችላለሁ አላቸው። እንዲያማ ከሆነ እኔም እንጨት ለቅሜ ማምጣት እችላለሁ ብለው ሲነሱ ተከታዮቻቸው እኛ እያለን እርሶ ሊያመጡ አይገባም የሚል የተቃርኖ ሐሳብ አነሱላቸው። ነገር ግን እሳቸው ማንም ከማንም አይበልጥም፣ ማንም ከወዳጆቹ ተለይቶ ከፍ ብሎ ሊታይ አይገባም በሚል ሂሳብ እንጨት ለቅመው እንዳመጡ አዋቂዎች ያስተምራሉ። ይህ የሚያመላክተው ምንም የላቀ ዕውቀት፣ ጉልበት፣ ኃይል ቢኖራችሁ ከጀማዓው ጋር ዝቅ ብላችሁ አንድ መሆን በሙስሊም አስተምሮ ያለና የሚያስፈልግ እውነታ መሆኑን የሚገልጥ ነው።